ሰላም ውድ የኪራ ግሬስ ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ደህንነቴን አሳስባችሁ የጠየቃችሁኝ ሰዎች በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። እቺ አንድ ሳምንት የተለየዋችሁ በጣም እየከፋኝ ነው፣ ምክንያቱም ኦልሬዲ የፐርሰናል ጉዳይ ስለገጠመኝ ነበረ። እንግዲህ ከትናንት ጀምሮ ግን ተገናኝተናል። እኔ በዚህ ልክ ይቀየራል ብዬ ያላሰብኩትም በአንድ የተቀየሩ ስላገኙት በጣም ደስ ብሎኛል። እንግዲህ የፍቅር ጀማዎችን ፍቅሩን በእጥፍ ደረጃ እየመሩ ነው። በዚህ ጉዳይ ላይ ሄርሜላ ልትደነቅ ይገባታል። ኦልሬዲ አሁን እንደዚህ ስል ስለ አብርሽ ደህንነት ያላትን በማሰብ አሁን ስታደርገው ያለውን እያደረገችው ያለውን ነገር እንዳለ አፕሪሼት ማድረግ እፈልጋለሁ። ከዛ ውጭ ደግሞ እንግዲህ በዚህ በኩል እነ ደመቁ ማነች ሩታ የጀመረችው መንገድ አለ። እሱን ነገር ካስኬዳት ጥሩ ነው። አሁን ምን አለ መሰላችሁ በዚህ ጉዳይ ላይ ትናንትና በተለቀቀው ቪዲዮ ኤፍሬም እና ሩታ እነ ቡዜ ቤት ሄደው ቀውጠውታል፣ ነገሮችን ለማበላሸት። ኦልሬዲ የእነሱ ባህሪ ስለሆነ ብዙ ጊዜ ነገሮችን እንደዚህ በስነ ስርዓት መፍታት ካልቻልክ ነገሮችን ወደ መደባደብና ሌላ አላስፈላጊ ቃላቶችን ወደ መወራወር ነው የሚመጡት እነዚህ ሰዎች። በመጀመሪያ ደረጃ እኔ እንደውም መጀመሪያ ኢንትሮ ላይ ሲሰሩ አሁን ሂደን በስነ ስርዓት ቀስ ብለን አውርተናቸው አብርሽን ይዘን ለመመለስ ነው ጥያቄያቸው፣ ሀሳባቸው የነበረውላ። ገና እንደገባ ኤፍሬም ግን ያለውን ነገር እንግዲህ ታውቃላችሁ። ስለዚህ መጀመሪያ ግን ቪዲዮን አላያችሁት ልትኖሩ ስለምችሉ ቪዲዮን አይተን እንመጣለን። ቪዲዮን ደግሞ ላይክ በማድረግ ጀምሩት። ሳብስክራይብ የለም ፕሊዝ ሳብስክራይብ እያደረጋችሁ ቪዲዮን ጀምሩትና ሀሳብ አስተያየት ካላችሁ በመጨረሻ ኮሜንት ስር እየገባችሁ መጻፍ ትችላላችሁ። እኔም በተቻለኝ አቅም በፖላይት ወይም በቅንነት ሪፕላይ እመልሳለሁ። መጀመሪያ ግን አንድ የቪዲዮን አይተን እንመለሳለን። ሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅ ምነው ጠላት እንኳን ጎዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሁኚ ወዳጅም ሁኚ እሱኛ ላይ አይመለከተም። አሁን የምንፈልገው አብርሃምን ነው። አብርሃም ናት ፈለከው አይደለም ወይ ፈለከው አይደለም ውስጥ ገብተና አብርሃም ፈልገው ወይ ገብተህ ፈልገህ ካጣኸው በኋላ እኛ ምን እናግነው? እሺ የለም እሺ እኛ ጋር ስላለ ነው እኮ ባይኖር ነው እንደዛ ተወሩ ነበር። አይፋ እንደዛ አይደለም። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁ ማለት አይደለም። እዚህ ካልሆነ እናንተ አውቃቱ የላችሁ ማለት ታውቁታላችሁ የት እንዳሉ። ሄርሜላ ወስዷል ካል እሰይ እንኳን ወሰደችው። ጤናው ስለሆነ የምትፈልገው ጤናው ስለሆነ የሚፈልገው እሰየው እንኳን አደረገችው። ኦኬ እንግዲህ ቪዲዮውን እንዳያችሁት ነው። በዚህ ጉዳይ ምን እንማራለን መሰላችሁ? አንድ ኦልሬዲ አሁን ይሄ ስለ ፍቅር ጉዳይ ነው አይደለ? ሄርሜላም ሩታም በቃ አብርሽ ጋር ፍቅር ስላላችሁ ነው ሁሉ ነገር የሚያደርጉት። ስለዚህ በምን መንገድ ነው ማስኬድ ያለባት ሩታ በዚህ ጉዳይ ላይ? ሩታ አሁን በጀመርሽው መንገድ ከሆነ አብርሽን አይደለም የአንቺ ወዳጆች ሁላ ይጠሉሻል። በእርግጠኝነት ነው የምነግርሽ። ኤፍሬም ሰው አይደለም ተው። በወንድምህ ላይ ይሄን ያክል ጭካኔ ማድረግ አንተ እንደ ሰው አልቆጥርም። ጭራሽ ወርድህብኛል። ሩታ ግን ለፍቅር ብለሽ የምታደርጊ መስዋዕት መሆኑ ይታወቃል። ግን በዚህ ልክ ስለመተት ስለምናምን እየተባለ ከሆነ ግን በጣም የሚያስጠላ። እሱ ብቻ ሳይሆን ደግሞ አብርሽ እኮ ባለቤት ነው አይደለ? ጭራሽ አብርሽ ብቻ ሳይሆን ደግሞ ልጅሽን ጨምረሽ ሎሌ እኮ የአንቺም ልጅ ነው፣ የአብርሽ ልጅ ብቻ አይደለም። ስለዚህ በሱ ለመያዝ ብቻ አሁን እየሄድሽበት ያለውን መንገድ ለአንቺም ለነገ ጠዋት ስምሽም ጥሩ አይደለም። አሁንም ኦልሬዲ ስምሽን እንትን ብለሽዋል፣ ጥለሽዋል፣ የለሽም ጥለሽዋል። ማን እንደሚያነሳልሽ ነገ ጠዋት እንግዲህ አላውቅም። በምን ምናልባት የይቅርታ መንፈስሽን ክፍት አድርገሽው ግልጽ ሆነሽ በቃ እንደዚህ አይነት ነገር ተፈጥሮ ነበር፣ በዚህ ጉዳይ ደግሞ ይቅርታ ካልሽ ምናልባት ልንሰማሽ እንችላለን በዚህ ጉዳይ። ካልሆነ ግን አንቺም ኤፍሬም አሁን ደግሞ ሶስተኛ ይሄ ምንድን ነው የሚመስለው ይሄ ኖቤል የሚባለው ወንድምሽም ደግሞ የት እንደነበረ የማይታወቅ አሁን መጥቶ እንደ ጀግና ለማውራት ይፈልጋል። ኮንፊደንስ ደግሞ ትጠላለህ፣ ሌላ ታሪክ ያልነበርክ ጭራሽ እህትን ሁሉ ነገር ስታደርግ አሁን የውርደቷ ቀን ሲደርስ አንተ መጣ እና ደግሞ ስታወራ የነበረው ነገር ነው በጣም የሚያስጠላ ወራል። ማን የት ነበርክ አንተ? ሲጀመር ይቅርና አንተ እነ ዴቭ ራሱ ይወቀሱበታል ይሄን ጉዳይ። ምክንያቱም ይሄዳል ይመጣል፣ አንዳንዴ እዚህም ይላል እዛም ይላል። ለዚህ እንኳን እየወቀስ ነው። አንተ ጭራሽ ያልነበርክ ሰውዬ አሁን መጣ ስለ ሄርሜላና ቡዜ ጉዳይ በዚህ ልክ ስታወራ እፈር ትንሽ ማፈር ነበረብህ። የእህትህን ይሄ ሴራ ተንኮል ምንድነው ይሄ ሚስጥር ለመደበቅ በዚህ ልክ መሄድ ምንም እንትን የለውም። ምክንያቱም በቃ ሁሌ እግዚአብሔር ከእውነተኞች ጎን ነው። ይሄ ደግሞ እየነገርኳችሁ ነው። እውነቱም እየወጣ ነው። በስነ ስርዓት ደግሞ ዲቴይል ከነ ማስረጃው ደግሞ ይወጣል። እየየ ብለሽ እንደምታለቅሽ በእርግጠኝነት በዚህ ጉዳይ ልንገርሽ ሩታ። ከሄርሜላ ምን መማር አለብሽ መሰለሽ ሩታ? በዚህ ጉዳይ ሄርሜላ በጣም የፍቅር ሰው ነች። እኔ አሁን ቀጥታ ከአብርሽ ጋር እንድትሆን እንትን አይደለም። አሁን እያደረገችው ያለውን ነገር ብቻ ስለ ፍቅር መወራቱ እዚህ ጋር ይቀርና ብቻ ግን አያያዝ ግን በቃ ትችልበታለሽ። እንደዚህ ነው አያያዝ መሆን ያለበት።
ታርፋለህ፣ ችግር የለውም ምናምን ተብሎ እግሩን አጥባ በስነ ስርዓት በቃ ስትፈልግ ትሄዳለህ። አሁን ትንሽ እንትን በልና ቤተሰቦች ጋር ቢያንስ አንቺ እኮ ቤተሰቦች እንኳን ወንድሞች እንኳን እህቱ ቡዜ እንኳን ልታገኘው አትፈልጊም አንቺ። የእሱ ሀሳብ ግን ቢያንስ እኔ ራሱ እንድረዳት ያደረገኝ ለሄርሜላ ቢያንስ እንደሰው ታስባለች። ለእኔ ብቻ አትልም። ኖ ይህን ነገር እኔ አብርሽ እኔ ካልሆነ ሙቼ እገኛለሁ አትልም። በቃ ተዋሃለሁ እኔ ችግር የለውም ብቻ ግን አንተ ወደ ጤንነትህን ተመለስ። ይቅርና በፍቅር ያሳለፍከውን ጊዜ ማለት ነው። ማንም ሰው እዚህ ጋር ያለሽ እያንዳንድሽ ይቅርና በፍቅር እንደዚህ አንድ አልጋ ተጋርተሽ ብዙ ፍቅር ያሳለሽ ጎረቤት እንኳን ራሱ ትናንትና ሲስቅ ሲጫወት የነበረው ጎረቤታችን እንኳን ራሱ በዚህ ልክ ሲሆን ማለት ነው የሆነ የሚሰማን ነገር አለና ወደ ራሱ እንዲመለስ የምናደርጋቸው ጥረቶች አሉ። ሄርሜላም በዚህ ልክ እያደረገች ነው። አሁን ቀጥታ የእሱ አይሆን ወይም ደግሞ ኖ አንተ የኔ ካልሆንክ ምናምን የምትልበት ኦልሬዲ አሁንም ደህና ነች በዚህ ጉዳይ ላይ። መጀመሪያ ነበር ሕክምና ስትገባ ምናምን ነበር በጣም ስታስቸግር የነበረው። አሁን ግን ከእሷ ባለፈ ለቤተሰቦቹ አንተ ብቻ ጤንነትህን፣ ይሄ ደግሞ የማናችንም ሀሳብ ነው። በዚህ በኩል የደመቁ የማንሽ የሩታ ደጋፊ ያላችሁን ሰዎችም ራሱ የአብርሽ ደህንነት ማስቀደም ካለባችሁ አሁን በዚህ ጉዳይ ላይ መቆም ነው ያለባችሁ። ነው እውነት ነች ሄርሜላ ማለት አለባችሁ። እንደዛም ሆኖም ግን ሄርሜላ ስለ ፍቅር ሳታወራ ለደህንነቱ ብቻ ስትጨነቅ ነው። ካልሆነ ግን ግዴታ ከሩታ ጋር መሆን አለባት በሚለው ግን እኔ አልስማማም። ምን አለ መሰላችሁ እኔ አሁን ምረጥ ብባል በስነ ስርዓት ቢሆን ከሩታ ጋር ምክንያቱም ልጅ ምናምን አለው በስነ ስርዓት እንትን ብሏል። ሄርሜም ቆንጆ ልጅ ነች። ለሷ ከአብርሽ በላይ ልታገኝ ትችላለች። መለማመድ የፈጠረው ነገር ነው እንደዚህ አሁን ግግም እንድትል ያደርጋት እንጂ ከማንም ከአብርሽ 10 እጥፍ በላይ እንትን ማለት ትችላለች ሄርሜላ። በደንብ ነው የምናውቃት። ግን መለማመድ የሚባል አለ፣ ፍቅር የሚባል አለ፣ ትውስታ፣ ትዝታ የትናንትና የነበረው ባንዲ የሚወጣ ነገር ስላልሆነ ነው። ስለዚህ አይፈረድባትም በዚህ ልክ ራሱ ብትሄድ። ሩታ እንኳን ይህን ሁሉ መንገድ እኮ ሄዳለች በመተት በምናም እየተባለ። ስለዚህ አሁንም ሩታ እየሄድሽበት ያለው መንገድ ልክ አይደለም። ቡዜ እኮ የአብርሽ እህት እኮ ነች እንዴ። ስለዚህ እሷ ቤት ትውሰደው፣ ሕክምና ትውሰደው፣ ጸበል ቦታ ትውሰደው። አንቺ በዚህ ጉዳይ ላይ አይመለከትሽም። 4 ነጥብ በቃ አይመለከትሽም። ልክ እንዴት እንዴ በቃ እህቱ ነች። እህቱ ደግሞ ግዴታ የወንድሟን ደህንነት ያሳስባታል፣ ያስጨንቀታል። ስለዚህ ማድረግ ያለባትን ነገር ታደርጋለች በዚህ ጉዳይ ላይ። አንቺ ጋር ሲሆኑ ከአብርሽ ባለፈው ሩታ ደመቁ እንደው ሩታ ባለፈው እኮ አንቺ ጋር ሲሆን አላስነካም፣ ጭራሽ እንዳትነኩት እንዳትይዙት፣ ገና እንደዚህ ሲነኩት ነው ጭራሽ እንትን እንዳትሉት። ይህን ሁሉ አሁን የሚያደርግሽ ነገር ምን ታውቃለሽ? ወደ ራሳቸው መጥተው ጸበል ቦታ ቢሄድ ምናምን ቢሄድ የአንቺ ሚስጥር ይፋ ይወጣል፣ ይጋለጣል፣ ውርደትሽ ተቃርቧል። በዚህ ጉዳይ ላይ እስከ መጨረሻው ድረስ ትሄጃለሽ። በጣም እንትን ካለማለትሽ የተነሳ ራሱ የሰው ህይወት ራሱ ልታጠፊ ትችያለሽ። በቃ ደርሶብኛል አሁን በዚህ ጉዳይ ላይ ምናምን ምን አስኬደሽን ሁሉ መንገድ ይቅርታ የሚባል እንዲህ ይቅርታ የታላቅ ሰው አስተሳሰብ እኮ ነው። በቃ ሶሪ እንደዚህ አይነት ብዬ ነበር ከአብርሽ ጋር ለመሆን ያለ ፍላጎት ነው ይህን ሁሉ ነገር እንዳያደርግ ያስገደደኝ። ስለዚህ በዚህ ጉዳይ ላይ አብርሽም ወንድሞችም የኢትዮጵያ ህዝብም ይቅርታ በቃ ማለት ትችያለች እኮ። በቃ አንቺ ትልቅ ሰው ነሽ ይባላል። ከዛ በኋላ ምንም ኖርማል ነገር ነው። በቃ ተሳሳሽ፣ ስህተትሽን ደግሞ ለማረም ሌላ ስህተት መፈጸም ሳይሆን በይቅርታ መንገድ በይቅርታ መንፈስ ደግሞ በንጹህ ልቦናሽ ይሄን ነገር ብትዩ ማለት ነው በጣም ቀላል ነበረ። አሁን አንድ ስህተት ለመሸፈን ሌላ ስህተት፣ አንድ ስህተት ለመሸፈን ሌላ ስህተት። ቡዜ ጋር ሆነ ሄርሜላ ጋር ሆነ አብርሽ አሁን በዚህ ሰዓት ይሻላል። አንቺ ጋር ከነበረው ጊዜ በጣም ነው የሚሻለው። ቢያንስ እንኳን ትናንትና ፈገግታውን አየነው፣ ሳቀ። ትክክለኛ አብርሽ እየመጣ ነው ማለት ነው በዚህ ጉዳይ ላይ። አንቺ አሁን ማትፈልጊው የእሱ ሳቅ ነገ ጠዋት በደንብ ሲስቅ በደንብ ነገሮችን ማስታወስ ሲጀምር ምን ሁኜ ነበር ብሎ ለራሱ ቪዲዮን ሲያይ ራሱ ምን እንደሚልሽ ገና ስታስቢው ነው። አሁን እዚህ ጋር የማይሆን ነገር እያወራሽ የማይሆን ነገር እየሰራሽ ከኤፍሬም ጋር ኖቤል ወንድምሽም ጋር ሌላ ነገር እያደረጋችሁ ያላችሁት። ስለዚህ እየሄድሽበት ያለው መንገድ ትክክል አይደለም። ትንሽ ነገር ብትሆን ፍቅር ከሄርሜላ ተማሪ። ሄርሜላ አያያዟን በቃ ከእሷ ትንሽ ነገር ይሄን ነገር ውሰጂ። ከዛ በኋላ አብርሽ ወደ ራሱ ሲመለስ ቪዲዮ እንኳን ሲያዩ ነገሮችን አመዛዝነው ወደ አንቺ ሊመጣ ይችላል። ከዛ ባለፈ ግን በዚህ አሁን በምትሄጅበት መንገድ
አንቺ በጣም ዲክታተር እየሆንሽ ነው። በጣም ዲክታተር። እኔ ሩታን ድሮ እንደምወድሽ በዛው ልክ ነው የጠላውሽ፣ ኤፍሬምን በዛው ልክ። አሁን ደግሞ ይሄ አጥንታም ወንድምሽ መጥቶ ደግሞ የማይሆን ነገር ያወራል። በማያገባው ባልነበረበት ርዕሰ ጉዳይ ላይ መጥቶ ጭራሽ ቼክ አላደረገውም። የእህቴ ባል ነው ብሎ እንኳን ትንሽ ነገር እንኳን አልተጨነቀም። ምን ሆናል? ምንድነው የተፈጠረው ነገር እንኳን አላለም ጭራሽ። ስለዚህ አሁን ያንቺ ጉዳይ ያንቺ ሚስጥር ሊወጣ ሲል መጥቶ እዚህ ጋር አፉን ይከፍታል ጭራሽ። ከዛ ባለፈ የመጨረሻ አሁንም ነገ የምነግራቸው ማለት ነው፣ አንቺም ኤፍሬምም በስነ ስርዓት ማውራት ልመዱ፣ በስነ ስርዓት ከሰው ጋር መግባባት ልመዱ። መጀመሪያ እንዴ በስድብ በምናምን አንቺ እንደዚህ አንተ እንደዚህ። ከዛ ዋና ደግሞ የእናንተ ክፍተት እንዳለው ነው የኔ ዴቭ ደግሞ አለ። ለምን ታስረዳቸዋለህ? ወንድም እኮ ነው ለአንተ እኩል እኮ ነው የሚደርስ ከኤፍሬም ጋር። ከፈለክና ግባና ምንድነው ምን አድርጎ ነው የምትለን ምናምን እንዴ ምንድነው በዚህ ልክ እንትን ማለት? በቃ አላየነውም፣ የራስ ጉዳይ ና ውጣልኝ። አሁን የረብሻችሁን ነው። ትናንትና እኮ ለእናንተ ብዙ ጊዜ እኮ ውጡሉን ተብላችሁ እኮ ተባራችኋል አይደለ? አንተም ዳኒ ምናምን በጣም ብዙ ጊዜ ተዋርዳችኋል እኮ በተለይ ጊዜ። እናንተ ጋር ሲመጡ ግን ለምንድን ነው በዚህ ልክ የምታወሯቸው? እኔ ግራ ነው የሚገባኝ አንዳንዴ። በቃ እኔ ጋር ያለው እህቱ ነኝ፣ ስለዚህ ማድረግ ያለብኝ ነገር አደርጋለሁ። ከአንቺ እንትን ለመለየት እኔ አላስብም ትያታለሽ ቡዜ። ከዛ በኋላ ግን የእሱ ደህንነት ስለማስቀድም ደህንነቱን እንትን እለዋለሁ እስከሚስተካከል ወደ ራሱ እስከሚመጣ ድረስ ግን የሚደረግ ነገር አደርጋለሁ ብለሽ አስረድተሽ መላክ እኮ ነው። ይህ የህይወት ጉዳይ ነው። አብርሽ ከዛሬ ነገ የተሻለ ህይወት ለመኖር ዛሬ ሕክምና ያስፈልገዋል፣ ዛሬ ጸሎት ያስፈልገዋል፣ ዛሬ ጸበል ያስፈልገዋል። ይህን ሁሉ ለመደረግ ደግሞ ሰው ነው የሚያስፈልገው። ሰው ማለት ደግሞ ሰው ሆኖ የተገኘ ነው እንጂ እንደዚህ ልብስ ስለለበሽ ስላወራሽ መራመድ ስለቻልሽ ደመቁ እንትና ሩታ እንትን ሰው ነሽ ማለት አይደለም። ምክንያቱም እንደ ሰው ቤት ውስጥ ደብቀሽ እንደ እስረኛ አንቺ አውራ ያልሽውን እንዲያወራ አርግ ያልሽውን እንዲያርግ ብቻ ይሄ እስረኛ ነው እንጂ እንትን አይደለም። ይሄ ከህይወቱ እኮ የሆነ እድሜ እየቀነሽለት ነው። በቃ እየኖር አይደለም ይሄ ሰው በዚህ ሰዓት በድን ሆነዋል። በድን ምንም መናገርም ማውራትም ማስታወስም ምናምን የማይችል በድን አርግ የተባለው ነገር ብቻ ማርግ። ሮበርት ባትሪ አይጨርስ ምን አይጨርስ ሮበርት በቃ ዝም ብሎ ግባ ይገባል፣ ውጣ ይወጣል፣ አውራ ያወራል፣ እንደዚህ በላቸው ይላቸዋል። በቃ አለቀ። አሁን ግን ከትናንትና ጀምሮ ቢያንስ ይሻላል። ይህን መንገድ ደግሞ እንዳታቋርጡት እነቡዜ በጥንካሬ በቃ አርጉት። ይሄን ነገር ይሄ እንትን አታርጉታ። እንደዚህ ዴቭ በተለይ ደግሞ ያንተ ስብዕና ያንተ ፐርሶናሊቲ ደግሞ በጣም እየገረመኝ ነው። በጣም እየወረድክብኝ ነው። በጣም ወንድምህ ነው። በቃ እንደ ወንድምህ እኩል ነው እንትን የሚደርስብህ አይደለ ከኤፍሬም ጋር። ስለዚህ ስታወራ በምታወራበት መንገድም እንትን በል። የጀመራችሁት መንገድ በጣም አሪፍ ነው። የኤርሜላ በዚህ ጉዳይ ላይ በቃ አንደኛ ነሽ። ምክንያቱ በቃ አሁን ይዘሽው ሂደሽ ቁጭ እንድትይ ሳይሆን ነገሮችን ወደ ራሱ እንዲመጣ ቢያንስ ማስታወስ ከጀመረ እንኳን ከአንቺ ጋር የነበረው ፍቅር ቢያንስ እንትን ይለዋል፣ ያስታውሰዋል። ከዛ አንቺ ጋር የሚሆንበት እድልም ሰፊ ነው። ስለዚህ ስለ ነገ ተብሎ ዛሬ ነው መስራት ያለብሽ እንጂ አሁንም ሄደሽ እዛ ተጋድመሽ ከሆነ ሄርሜላ በጣም ከባድ ጉዳይ ነው። ኦልሬዲ የሚፈታ ጉዳይ አይደለም ማለት ነው። ስለዚህ ወደ መፍትሄው ነይ ለማለት ፈልጋለሁ። ግን በዚህ ጉዳይ ግን ሳላደንቅሽ ማለፍ አልፈልግም። በተለይ ሄርሜላ ቡዜ ሁሌ ኦልሬዲ በቃ ይሄ አብርሽ ከታመመ ጀምሮ ከ3 ቀን በኋላ ምናምን የመጣሽው ለምን ቆየሽ ተብሎ ነበር ትንሽ ቅሬታ እንጂ ከዛ በኋላ እስካሁን ያለው ነገር ዳኒም አንቺም ሄርሜላም ይመቻችሁ። ኦልሬዲ ዴቭም ይመቻል። ግን እዚህ ምዛም አትበል ለማለት ፈልጌ ነው። ከእናንተ ጋር ቆየው ኪራ ግሬስ ነኝ። ስቲል ናው ከእኔ ጋር ቆይታችሁ ሳብስክራይብ ያላረጋችሁ ያያችን ከሆነ በጣም ነው የማዝነው። ስለዚህ ሳብስክራይብ አድርጉ። በመጨረሻ ሀሳብ አስተያየት ካላችሁም ኮሜንት ስር እየገባችሁ አስተያየታችሁ መጻፍ ትችላላችሁ። እኔም በተቻለኝ አቅም ሪፕላይ ለመመለስ እሞክራለሁ። ሻ